አንድ አመት ሙሉ ኮማ ውስጥ የከተተችኝ እሷ ናት። እኔ ለትዳሬ ለልጄ ታማኝ ነበርኩ። አንድ ቀን ግን ምሳ ልበላ የገባሁበት ሆቴል ውስጥ ከሆነ ከሰፈር ልጅ ጋር ሆቴል ይዛ ክላስ ይዛ ስትገባ አየኋት፣ የገዛ ሚስቴን እና ወዲያውኑ ሄጄ በሩን መክፈት ማስደንገጥም አልቻልኩም ነበር። ምክንያቱም በቃ ወዲያውኑ የመጣልኝ ነገር እንትን ነው በቃ የሆንኩት እኔ ለቤተሰቤ ለትዳሬ በጣም ስለመታመን ስትሮክ ነው በቃ የመታኝ ማለት ይቻላል። በቃ ድንግጥ ነው ያልኩት እና በቃ ምሳውን ራሱ አልበላሁትም። ቶሎ ብዬ ወጣው። ሀሳብ ውስጥ ገብቼ ነበረ እና መኪና ራሱ ክላክስ ሲያደርግልኝ የሚገርመው ነገር አልሰማውም ነበር እና የዛኑ ቀን ነበር እዛው ሆቴል በር ላይ አደጋው ደረሰብኝ እና ለአንድ አመት ኮማ ውስጥ በነበርኩ ጊዜ ግን እሷ ሆቴል የያዘችበት አካባቢ ስለተገጨው መኪናው እንዳየዋት ሳትገምት አትቀርም ነበር በሰዓቱ እና ጸጸት ነው መሰለኝ ጸጽቷታል። አንድ አመት ሙሉ አልጋ ላይ ስተኛ እኔ እንደውም አምሮብኝ ተነሳው ልክ ከኮማ ስነቃ። እሷ ግን በጣም ገርጥታ ማዲያት አውጥታ ከስታ ነበር ያገኘኋት እና ልክ እንደተነሳው እንዳየኋት ተሽሎኛል ብዬ ወደ ቤት መሄድ አልፈለኩም ነበር እና ለአንድ ወር ምናምን ገደማ ዝም ብዬ የምትሆነውን ነገር ሳያት በጣም ተጨንቃለች፣ በጣም ተጸጽታለች። ጉዳዩን አላወራንበትም ምናምን ግን እንደገባት ገብቶኛል። አይቻት እንደዚህ አይነት አደጋ ውስጥ እንደገባውና አሁን ላይ ላውራት አስቤያለሁ እና ካወራንበት በኋላ ግን መፈታት እየመሰለኝ ነው። ግን በጣም አሳዝናኛለች። የሴት ልጅን ነገር ምን ማድረግ እንዳለብኝ አላውቅም አለኝ አንድ ታካሚ።